ከአረብ ሀገር ከተመለሱ በኋላ ገንዘቡን እንዴት ኢንቨስት ያደርጋሉ? 5 አትራፊ የቢዝነስ ሀሳቦችን አቅርቤላችኋለሁ። ማለትም በሰው ሀገር በላባችሁ ያመጡትን ገንዘብ እንዳይባከን ከአረብ ሀገር መልስ ማድረግ ያለብዎ 5 ነገሮችን በዚህ ቪዲዮ አቅርቤላችኋለሁ። ሰላም ጤና ይስጥልኝ ውድ የዩቲዩብ ሶሉሽን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። በቅድሚያ በስደት ዓለም ለአመታት ላባችሁ ደክማችሁ ቤተሰብን ለመርዳት እና የራሳችሁን ህይወት ለመለወጥ ብዙ መስዋዕትነትን ከፍላችሁ ወደ ሀገራችሁ ልትመለሳችሁ ወንድም እህቶቼ በሙሉ እንኳን በሰላም መጣችሁልን እንላለን። ዛሬ በጣም ወሳኝ በሆነ ርዕስ ላይ እንወያያለን። ይኸውም በብዙ ልፋት ያመጣችሁትን ገንዘብ ቀላሉ እንዳይባከን ወደ አትራፊ ስራ በማዋል እንዴት ለዘለቄታው ህይወታችሁን መለወጥ እንደምትችሉ ነው። ብዙ ሰዎች ገንዘባቸውን ምን ላይ ማዋል እንዳለባቸው ግራ ይገባቸዋል። አንዳንዶችም በስህተት ገንዘባቸውን ያባክናሉ። በዚህ ቪዲዮ መጨረሻ ላይ ግን ገንዘቦን የትና እንዴት ኢንቨስት ማድረግ እንዳለብዎ ግልጽ የሆነ አቅጣጫ ታገኛላችሁ። አብራችሁን ቆዩ። እሺ፣ የመጀመሪያው እና ዋነኛው ነገር እቅድ ማውጣት ነው። ገንዘቡ እጆ ከገባ በኋላ በስሜት ውሳኔ ከመወሰን መቆጠብ አለቦት። ቁጭ ብሎ ምን ያህል ገንዘብ እንዳሎት፣ ምን አይነት ስራ ላይ ፍላጎት እንዳሎት እና ምን ያህል ሪስክ መውሰድ እንደሚችሉ በደንብ ያስቡ። አሁን በቀጥታ ወደ አትራፊ የኢንቨስትመንት አማራጮች እናልፋለን። አንደኛው አነስተኛ ንግድ መጀመር ነው። ስሞል ቢዝነስ የሚባለው ማለት ነው። የተለመደ ተራ ማለት ነው። ተራው ማህበረሰብ የሚሰራው ስራ። ይህ በጣም የተለመደ እና ውጤታማ አማራጭ ነው። ነገር ግን ንግድ ስንል ትልቅ ነገር ማሰብ የለብንም። እንደ የፍላጎቱ እና እንደ የአካባቢው ሁኔታ እነዚህን መሞከር ይችላሉ። አነስተኛ የሸቀጣሸቀጥ ሱቅ ሁል ጊዜ ተፈላጊነት ያለው ስራ ነው። ካፌ ወይም ሻይ ቤት ሰዎች መሰብሰብ እና መዝናናት ስለሚወዱ ጥሩ ገበያ አለው። የልብስ ወይም የኮስሞቲክስ መሸጫ ቡቲክ በተለይ ለሴቶች ተመራጭ ሊሆን ይችላል። የውበት ሳሎን ችሎታው ካሉት ወይም ባለሙያ ቀጥሮ ማሰራት ከቻሉ በጣም አትራፊ ስራ ነው። እዚህ ላይ ጠቃሚ ምክር ማስተላለፍ የምፈልገው ንግድ ከመጀመሩ በፊት የገበያ ጥናት ያድርጉ። የእርሶን አካባቢ ምን እንደሚፈልግ ያጥኑ፣ ያስሱ። ከእርሶ ጸባይ ጋር ምን አይነት ስራ ነው መሄደው፣ ምን አይነት ስራ ነው የምትወዱት? ይህን ከወሰናችሁ በኋላ ነው እርምጃው የምትወስዱት። ሁለተኛው የትራንስፖርት ዘርፍ ነው። የትራንስፖርት አገልግሎት በሀገራችን ከፍተኛ ፍላጎት ያለው ዘርፍ ነው። ባለ 3 እግር ተሽከርካሪ ባጃጅ ገዝቶ ማከራየት በአነስተኛ ካፒታል የሚጀምር እና በየቀኑ ገቢ የሚያስገኝ ነው። ለራይድ አገልግሎት የሚሆን መኪና መግዛት እንደ ራይድ ወይም ፈረስ ባሉ ድርጅቶች ስር በማስገባት ወራዊ ገቢ ማግኘት ይችላሉ። ሚኒባስ ታክሲ ብዙ ካፒታል የሚጠይቅ ቢሆንም ገቢውም የዚያኑ ያህል ከፍ ያለ ነው። እዚህ ላይ መጠንቀቅ ያለብን ነገር ቢኖር በዚህ ዘርፍ ሹፌር ቀጥሮ የሚያሰሩ ከሆነ በጣም ታማኝ ሰው መምረጥ ወሳኝ ነው። ግድ ይላል። ቅርብ የምታውቁት ሰው መሆን አለበት። ወደ ሶስተኛው እንለፍ። ሪል ስቴት ገንዘቡን ለረዥም ጊዜ የሚያሳድግበት ምርጥ መንገድ ነው። መሬት መግዛት፣ በተለይ በከተሞች ዳርቻ ላይ መሬት ገዝተው ማቆየት ከጥቂት ዓመታት በኋላ ዋጋው እጥፍ ድርብ ይሆናል። ዝግጁ ቤት ወይም ኮንዶሚኒየም መግዛት ገዝቶ ወዲያውኑ በማከራየት ወራዊ ገቢ ማግኘት መጀመር ይችላሉ። ዋጋውን በየጊዜው ይጨምራል። እዚህ ላይ መጠንቀቅ ያለባችሁ ነገር ቢኖር ሪል ስቴት ሲገዙ ህጋዊነቱን በደንብ ያረጋግጡ። ከደላሎች ጋር ሲሰሩ ይጠንቀቁ። በተለይ ከደላሎች ጋር በጣም መጠንቀቅ አለባችሁ። በቀጥታ ከባለቤቱ ወይም ከታወቁ ድርጅቶች ጋር ለመስራት ይሞክሩ። አራተኛ ግብርናና እንስሳት እርባታ። ሀገራችን ለግብርና ተስማሚ ናት። የዶሮ እርባታ ለእንቁላል ወይም ለስጋ የሚሆኑ ዶሮዎችን ማርባት በጣም አትራፊና በፍጥነት ገቢ የሚያስገኝ ነው። የአትክልት ፍራፍሬ ልማት አነስተኛ መሬት ተከራይቶ ወይም ገዝቶ ቲማቲም፣ ቀይ ሽንኩርት፣ ሰላጣ የመሳሰሉትን በማምረት ለገበያ ማቅረብ ይችላሉ። እዚህ ላይ ጠቃሚ ምክር ማስተላልፈው ይህ ዘርፍ ትንሽ ክትትልና እውቀት ይጠይቃል። ስለዚህ ከመጀመሩ በፊት ትንሽ ስልጠና መውሰድ ወይም ከባለሙያ ጋር መመካከር ጥሩ ነው። 5ኛ ላይ ደርሰናል። በራሱ ላይ ኢንቨስት ማድረግ።
ይሄ ከሁሉም የላቀ ኢንቨስትመንት ነው። ያመጡትን ገንዘብ የተወሰነውን ተጠቅሞ አዲስ ሙያ መማር ወይም የነበረውትን ችሎታ ማሳደግ ይችላሉ። የኮምፒውተር ስልጠና መውሰድ፣ የመንዳት ትምህርት፣ የመኪና ትምህርት መውሰድ፣ መንጃ ፍቃድ ማውጣት፣ የምግብ ዝግጅት፣ የልብስ ስፌት ወይም ሌላ የሙያ ስልጠና መውሰድ። ይህ እውቀት ችሎታ ማንም ሊወስድቦ የማይችለውና በቀሪው ህይወቶ ገንዘብ እንዲሰሩ የሚያስችለው ሀብት ነው። ማያልቀው እስከ ህይወታችሁ ፍጻሜ ድረስ ሊጠቅማችሁ የሚችለው ይሄኛው ነው። በአጠቃላይ እነዚህ 5 ሀሳቦች ዋና ዋናዎች ናቸው። ከሁሉም በላይ ግን ሊታሰቡባቸው የሚገቡት ጥቂት ነገሮች አሉ። አንደኛ፣ ከአጭበርባሪዎች ይጠንቀቁ። በአንድ ወር ውስጥ እጥፍ እናደርግላቸዋለን የሚሉ ሰዎችን በፍጹም እንዳታምኑ። በአጭር ጊዜ ውስጥ ትለወጣላችሁ ብሎ የሚሰብኩ ሰባኪዎችን፣ ደላሎችን እንዳታምኑ። ጠርጥሩ፣ ያ መለያቸው ነው። ሁለተኛው፣ ሁሉንም ገንዘብ በአንድ ቦታ ላይ አታስቀምጡ። ከተቻለ ስራዎችን ከፋፍሎ መጀመር ስጋትን ይቀንሳል። ሶስተኛው፣ በትንሹ ይጀምሩ፣ አይጨነቁ። ካሉት በጀት በአነስተኛው ይጀምሩ። ሁሉንም ገንዘብ በአንድ ጊዜ ከማፍሰስ ይልቅ በትንሽ ጀምሮ ስራውን እየተማሩበት ሲሄዱ ማስፋት ብልህነት ነው። ይህ ቪዲዮ እንደረዳችሁ ተስፋ አድርጋለሁ። እናንተስ ከአረብ ሀገር ከተመለሳችሁ በኋላ ምን ብትሰሩ አትራፊ ነው ትላላችሁ? ወይም ምን አይነት ተሞክሮ አላችሁ? ሀሳባችሁን ከታች በኮሜንት መስጫ ላይ አካፍሉን። ለሌሎች ከእናንተ እንዲማሩበት እድል ስጧቸው። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እና ከሁሉም በላይ ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዳትረሱ። የደወሏን ምልክቷን በመጫን በየጊዜው የምንለቃቸውን ጠቃሚ ቪዲዮዎች ወዲያውኑ እንዲደርሳችሁ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።